በሚያሳዝን ሁኔታ የዴብና የአደይ ሰርግ ቀረ። አደይ ያላሰበችው ገጥሟታል። እንግዲህ እሷ ዴብን ላገባው ነው እያለች በጣም ደስ ባለባት ሰዓት የአደይ አባት ግን ሌላ ሴራ ጎንጉኖ እንግዲህ በዚሁ አማሃይቶ ይበላል አንጉቶ አለ። በልጅ አማሃይቶ ይበላል አንጉቶ የሚባል አባባል አለ። ዴብን ታገቢያለሽ ፈቅጃለሁ በጣም ደስ ብሎኛል እያለ እንግዲህ ሲጀናጀን ቆይቶ አሁን እንግዲህ አደይ እጁ ከገባች በኋላ ወይኔ የኔ ልጅ እሷ እኮ ዴብን የምታገባ መስሏታል፣ አላወቀች ጉዷን። እኔማ በቃ እንግዲህ ሰዎቹም ፈጠን እንዲያደርጉት ንገራቸው፣ ሽማግሌዎቹም ቶሎ እንዲገቡ ንገራቸው። ስለዚህ ባለፈው ሽምግልና ተልኮ አሳፍራኛለች፣ እናም አሁን መካስ ስላለብኝ ቶሎ እንዲያገባት እንዲወስዳት ንገራቸው እያለ እንግዲህ ለስራ ባለደረባው ሲያወራ ሰምተናል ማለት ነው። የአደይ አባት እጅግ በጣም ያሳዝናል። በዚህ በኩል ደግሞ እናቷ ምንድን በመጀመሪያ ደረጃ እኔ የምልሽን ነገር እሽት ያለሽ አይደለ ልጄ ትላታለች አደይን። አደይም አዎ እንዴ ማዬ በጣም ነው የምወድሽ እኮ እንዴት ነው ያንቺን ትእዛዝ መሸጥሽ አውቃለሁኝ በምትላት ሰዓት እኮ የኔን ትእዛዝ ጥሰሽ አታውቂም። ስለዚህ ዴብን ልታገቢ ነዋ ትላታለች። አደይም በደስታ ባለፈው የመጣው እኮ ይህንን ለማሳመን እናንተ ሊናገር ነበር የመጣው። እናም ስለፈራሽ እና ስላከበረሽ ሳይናገር ተመልሶ ሄደ። እኔም ደግሞ ያልነገርኩሽ እዙ ስመጣ ባንድ ፊቱ እነግርሻለሁ ብዬ ስላስብኩ ነው ስትላት እንግዲህ እንደው ወሽመጥ የሚቆርጥ ነገር ተናግራታለች አደይ እናት። አይ ይሄማ ዴብ ልታገቢው አትችም ትላታለች። አደይ በጣም ትደነግጣለች። እንዴ ማለት እንዴት ለምን የሚል ጥያቄ ብትጠይቅም የአደይ እናት ጥያቄ አታብዥብኝ፣ እሱን አታገቢውም ብዬሻለሁ አታገቢውም ትላታለች። እንግዲህ ብርሃንም ታዲያ በመሃል ጣልቃ ገብታ እማዬ ትትል አንቺ ደግሞ ዝም በይ እንዴ ሰው ፍቅረኛ ፍቅረሽ ደግሞ አንቺ በመሃል ትገቢያለሽ እንዴ ብላ ልታፈርጠው ፈልጋ ነበር። ነገር ግን ደግሞ ታማማቾች እንዳይቆራረጡ ብላ ስላሰበች እስኪ አንቺ ደግሞ ዝም በይ ትላታለች። ብርሃንም ምን ወሬ ያላትና ፋን ታበላሻለች ዝም አለች። ምክንያቱ የእናቷ አደይ የምትወደውን የምታፈቅረውን ብታገባ በጣም ደስ ይላት ነበር እናቴቱ። ነገር ግን ደግሞ እነዚህ ሁለት ፍሬ ልጆቿ ሁለት ሴቶች ልጆቿ አንድ ወንድ ያፍቅረው ይችኛይቱ ብርሃን ስላፈቀረችው አደይ ብታገባው ጥሩ ህይወት አይኖራትም። በመሃል ገብታ ልትበጠብጥ ትችላለች። እንደገና ደግሞ ነገርየውን ብርሃን እንዲያፈቀረችው ስታቅም ደግሞ ችግር ይፈጠራል ብላ ስላሰበች የእናት እንግዲህ ለልጆቿ ጥሩ ነገር ጥሩ ምኞት ጥሩ ትዳር ነው የምትመኘው። ስለዚህ አሁን ችግር ያለበት ትዳር ውስጥ ገብታ ደግሞ መቸገር የለባትም ህይወቷን እንዲበላሽ አልፈልግም ብላ ስላሰበች ነው እንግዲህ አሁኑኑ እንዳይጋቡ የወሰነችው። አደይ ግን በጣም ተደናግጣለች። ምክንያቱ ይነገረኝ እያለች ትገኛለች። የማላገባበት ምክንያቱ ምንድን ነው? እሱን የጠላሽበት ዋና ምክንያት ምንድን ነው? እያለች እየጠየቀቻት ነው። እንግዲህ የአደይ እናትም እስካሁን ድረስ ምክንያቱን አልተናገረችም። ይሄ ምን ብሎ ይወራል እያለች ነው። ግራ ገብቷታል እንዴት እንደምትናገርም። ይሄ ምኑ ይነገራል እያለች ነው። ምክንያቱም ደግሞ ከባድ ነው። ብርሃን አፍቅረዋለች እኮ ፍቅረኛሽን ብላ ትነግራት ነገር ያስነውራል። ስለዚህ ያላት አማራጭ አንዱ በዳፈናው እሱን ማግባት አትችይም፣ እኔ አልፈቅድልሽም ማለት ብቻ ነው ያላት አማራጭ። እንግዲህ አደይ እርግጠኛ ነኝ እንግዲህ ያንን ነው የምታገቢው ስትባል ምን ትላለች? ወይኔ እኔ ጨነቀኝ ለሷ ማለት ነው። ምክንያቱም ከዚህ በፊት ሽማግሌ ተልኮ አላገባም ብላ እንደው በአፍንጫችሁ ተደፉ ብላ ወደ ከተማ ፈርጥጣ መጣች። እንደገና መልሰው ደግሞ አምጥተው እሱኑ ነው የምታገቢው ስትባል ምን አይነት ነገር ነው የሚፈጠረው? ብቻ ትልቅ ጦርነት ይፈጠራል ማለት ነው። ይሄንን ነገር እያየም ዴብ ራሱ ዝም አይልም። የሰርጉ ቀን ራሱ ዴብ መጥቶ ፈነክተዋል። የአደይን ባል ተብዬ ማለት ነው እንጂ ዴብ እንዲሁ አሳልፎ አይሰጥም ሚስቱን። እንዴ እነሱ ሁለታቸው ከዛሬ ነገ ተጋብተን በአንድ እንሆናለን እያሉ
ባሉበት ሰዓት እንደገና ደግሞ ሌላ ነው የምታገባው። ከባድ ነው። የአደይ አባት ግን የማይመስልበት ነው። ጉድ እኛን ራሱ ሸውዶናል የአደይ አባት እንዴ። ማለት እኛ እኮ በቃ ዲያስፖራ ነው ብሎ ዳይመንድ ሲነግረው ሲያሳምነው ደስ ሲለው እኮ ጉድ ለካ አባት ልጁ ሀብታም ባል ስታገባ ደስ ይለዋል ማለት ነው እያለ ነበረ ማለት ነው። ለካስ እሱ በዚህ በዴብ አማሃይቶ በቃ ደስ ብሎኛል ነይ ቶሎ ሽማግሌ ላክ ምናምን ብሎ ከዛ አደይ ከሄደች በኋላ ሽምጥጥ አደረገ። ቃሉን ከዳ ማለት ነው። ያው እና እሷ እኮ ዴብን የምታገባ መስሏታል እያሉ ጭራሽ ይጠቃቀሳሉ ማለት ነው። ይሄንን ነገሯን አላወቀች እያሉ ሲጠቃቀሱ እኔ ራሱ ድንግጥ አልኩኝ። የማይበጃችሁ ድንግጥ ይበልና ስለዚህ አሁን ሹክ ልበላት እንዴ እኔ አደይን ዴብን አይደለም የምታገቢው ለሌላ ላይ ድሩሽ ነው ብዬ በምን ልንገራት? በስልክ ደውዬ ልንገራት ይሆን? ቶሎ ማምለጥ አለባት። አምልጣ ወደ ከተማ መምጣት አለባት አደይ። ካልሆነማ ችግር ይፈጠራል። ሽማግሌዎች ራሱ እናቷ ቤት ሳይሆን አባቷ ቤት እንዲመጡ ነው እየተደረገ ያለው። ምክንያቱ ደግሞ አደይ እንዲያትነቃ ማለት ነው። አደይ ሽማግሌዎቹ የዴብ ናቸው ብላ እንድታስብ እሱ ቤት እንጂ እናቷ ቤት አይደለም ሽማግሌ የሚመጣው። ብቻ አደበላለቁት። ታውቃላችሁ እንግዲህ ለእናቲቱ ራሱ አልነገራትም። የምታገባው ዴብን መሆኑን የምታውቀው እናቲቱ የአደይ እናት እንጂ ያንን አደይ እምቢ ያለችውን ሰው እንዲሆነ እናቲቱ ራሱ የምታውቀው ነገር የለም። ቆይ ለእናቲቱ ሳይናገር ነው እንዴ ልጁን የሚድረው በድብቅ? ጉድ እኮ ነው። ብቻ ሁለታቸውም አባትና እናት ያው የተቃራኒ ነገር ነው እያሰቡ እያደረጉ ያሉት። እንግዲህ አሁን መችስ አደይ የእኛውን ስታገባ ብርሃን ዴብን ልታገባ ነው? ኧረ አይሆንም ማለት ነው። በጣም ከባድ ነገር ነው እውነት። ወይኔ አደይ ደግሞ ስቃዋ በዛሳ። አሁን ደግሞ ስቃዋ አብቅቶ ደስተኛ ልትሆን ነው እያልን እያሰብን እያለ እንደገና ሌላ ፈተና አስቡት። ከሰው ቤት ወጣች፣ ከሊሊ ጋር ሆነች። አሁን ደግሞ ዴብን አግብታ ደስተኛ ህይወት ትኖራለች እያልን እያሰብን ነበረ። ነገር ግን ለሷ ሌላ ፈተና አዘጋጁላት ማለት ነው። እንግዲህ ጓደኛና ጓደኛ ፈተናቸው በስቷል። ሊሊም እዚህ እየተሰቃየች ነው። አንደኛ በበሽታዋ፣ ሁለተኛ ደግሞ የባቡሬ እናት በመታገቷ እየተሰቃየች ትገኛለች። እንግዲህ ሁለታቸውም ስቃይ ላይ ናቸው። አሁን ታዲያ ሊሊ አሁን እየተጨናነቀች ትገኛለች። ለዴብ ስልክ ትደውልና ሊሊ እንዴት ናት ብላ ብትጠይቀውም እሱ ግን ሂዶ እንዲያላያትና ሂዶ ለማየትም ሲሞክር ዶክተሩ እዛ እንደሆነ ዶክተሩን ያለማየት ሊሊን እንዲያላያት ሲነግራትም ነበር ማለት ነው። ምክንያቱም በጣም ተጨናንቃለች። በዛ ላይ ደግሞ የባቡሬ እናት በመጥፋቷ በጣም ተጨንቃለች። ሕክምናውንም እየተከታተለች አይደለም ብሎ ነግሯታል። እንግዲህ ሲመስለኝ አደይ ተመልሳ የምትመጣ ይመስለኛል። ሁሉም ነገር ትውት አድርጋ ተመልሳ ወደ ሊሊ ዘንድ የምትመጣ ነው የሚመስለኝ ማለት ነው። ምክንያቱ ደግሞ ከሊሊ ምንም ነገር እንደማይበልጥባት እናውቃለን። ኧረ የሚገርማችሁ ነገር ፍቅር እኮ ከዲያኔ ፍቅር ያዛት። ፍቅር ከዲያኔ ፍቅር ያዛት። የሚገርም ነገር ነው። ወይኔ እሱን ማስታወስ ጀመረች እኮ። በቃ መንገድ ላይ ተገትራ እኮ ወደ ግራም ወደ ቀኝም በቃ በእኔ ተስፋ ቆረጠ ማለት ነው። አይከታተለኝም እንደ በፊቱ፣ አያጨናንቀኝም፣ አይጎነትለኝም ማለት ነው እያለች ነው። አይ ምክንያቱም ሴት ልጅ መግደርደር ግድ ነው። መግደርደር ተግደረደረ ያኔ ሴትነት ስለያዘት እንግዲህ ሴት ስትባል አንድ ጊዜ ስትጠየቅ ሻትል መቸስ መግደርደር አለባት። እናም ፍቅር እንግዲህ እየተግደረደረች ነበር ማለት ነው። እስካሁን ትፈልገው ነበር። ሲጠፋ እኮ መፈለግ ጀመረች። አይ ፍቅር ቤዛ መታ ደግሞ ወንድሜ የት ነው? ለምንድን ነው ደግሞ እንደዛ የምታደርጊው? ምናምን ተፈለግሽው እኮ እኔ እድርሻለሁ ምናምን ስትላት፣ ኧረ እንደ ወንዶች ሁሉ አልቀው ያንቺ ወንድም ብቻ ቢቀር አልነካውም ማለቻት፣ ከአንገት በላይ ማለት ነው። ግን ብቻዋን እያሰበችው ትገኛለች። ጉድ እኮ ነው ፍቅር። ቆይ ዴብን አፈቅረዋለሁ እያለች ከሌላ ሰው እንዴት ፍቅር ይዛታል? ይሄ ፍቅር ዝም ጉፋን ነው እንዴ? ከአንዱ አልፎ
ከአንዱ ለቆ ወዲያ አንዱ የሚረማመደው ጉፋን ነው እንደ ፍቅር ዲብና ፈቅረዋለሁ እያለች እንዴት ነው ከሱ ከዲያኔ ፍቅር የያዛት? የሚገርም እኮ ነው። ለማንኛቸውም ቀጣይ እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሸር እያደረጋችሁ አበረታቱን። ከተላልልኝ